ሰላም ሰላም ቤተሰቦቼ፣ ዛሬ ደግሞ ኢመርጀንሲ ላይ ከምንጠቀማቸው ኢመርጀንሲ ሜዲኬሽኖች ውስጥ አንዱ ፍሮሲማይድ ወይንም ላሴክስ ስለሚባለው መድኃኒት እናወራለን። ፍሮሲማይድ ኦር ላሴክስ የምንለው መድኃኒት ሉፕ ዳዩሪቲክ ከምንላቸው መድኃኒቶች ውስጥ ከምናገኛቸው መድኃኒቶች ውስጥ የሚካተት ነው። ሉፕ ዳዩሪቲክ ኢስ ዋን ኦፍ ዳዩሪቲክ አንታይፐርቴንሲቭ ሜዲኬሽን። ሃይፐርቴንሲቭን ከሚያክሙ ሉፕ ዳዩሪቲክስ ከምንላቸው ሽንት በማሸናት ግፊትን ከሚያክሙ ለተለያዩ ሜዲካል ፕሮብሌሞች ከሚታዘዙ መድኃኒቶች ውስጥ አንዱ ፍሮሲማይድ ኦር ላሴክስ የሚለውን መድኃኒት እናያለን። ፍሮሲማይድ ኤንድ ላሴክስ ሜካኒዝም ኦፍ አክሽን በምናይበት ሰዓት ላይ ኢኒቢት ሶዲየም ፖታሽየም 2 ክሎሪን ሲምፖርት ቻናል። ይህን ደግሞ የት ነው? እንደ ሳይት ኦፍ አክሽን ቲክ ሎፕ ኦፍ ሄሌ ላይ በመቀመጥ የቲዩብላር ስትራክቸር ኦፍ ኪድኒ አለ። እነዚህ ቲዩብላር ስትራክቸር ላይ ቲክ አሴንዲንግ ሎፕ ኦፍ ሄሌ የምንለው አለ። ቲክ አሴንዲንግ ሎፕ ኦፍ ሄሌ ላይ በመቀመጥ ፖታሽየም ሶዲየም 2 ክሎሪን ሲምፖርት ቻናልን ብሎክ በማድረግ የተለያዩ ኢፌክቶችን የተለያዩ ችግሮችን የሚያክምልን መድኃኒት ነው። ፋርማኮሎጂካል ዩዙ ወይንም ፋርማኮሎጂካል ኢንዲኬሽኑ ምን ይመስላል? አንድ ፔሸንት ፍሮሲማይድ ኦር ላሴክስ ሲታዘዝለት ለምን ችግሮች ሊታዘዝ ይችላል? ብዙ ጊዜ ፍሮሲማይድ በሚዋጥ መልክም በኢንጀክሽን መልክም ልታገኙ ትችላላችሁ። አሁን ግን ፎከስ የምናደርገው በኢንጀክሽን ወይም በመርፌ መልክ የሚሰጠው ነው። ፍሮሲማይድ 20 ሚሊግራም በ2 ኤምኤል የምናገኘው ነው። 20 ሚሊግራም በ2 ኤምኤል እያንዳንዱ 5 ሚሊግራም በ0.5 ኤምኤል ፕሪፓሬሽን ማለት ነው። ስለዚህ አንዷ ቪያል ኦፍ ፍሮሲማይድ ኦር ላሴክስ 20 ሚሊግራም በ2 ኤምኤል ትይዛለች። ብዙ ጊዜ አይቪ እንሰጣለን። ፍሮሲማይድ ለምን ችግሮች ይታዘዛሉ ስንል አንደኛ ፎር ፕሉመናሪ ኤንድ ሰረብራል ኢደማ፣ ፕሉመናሪ እና ሰረብራል ኢደማን ያክምልናል። ፕሉመናሪ አስወላ ሰረብራል ኢደማ ምንድነው? በሰውነታችን ውስጥ ከመጠን በላይ ፈሳሽ ይጠራቀምና ፕሉመናሪ ሰርኩሌሽን ውስጥና ጭንቅላታችን ውስጥ ፈሳሽ በሚጠራቀምበት ሰዓት ላይ ይሄ ላሴክስ የምንለው መድኃኒት በሽንት መልክ ከሰውነት እንዲወገድ በማድረግ ፕሉመናሪ እና ሰረብራል ኢደማን ያክምልናል። ሁለተኛው ደግሞ አሳይተስ ነው። አሳይተስ ማለት አኮሙሌሽን ኦፍ ፍሉድ ኢን አብዶሚናል ካቪቲ፣ ሆዳችን ውስጥ በተለያየ አይነት ምክንያት የተጠራቀመ ፈሳሽ ካለ እርሱም በሽንት መልክ በማስወጣት ላሴክስ በጣም ቤስት ድራግ ከምንለው ውስጥ የሚካተት ነው። ሶስተኛው ሃይፐርቴንሽን ሰከንደሪ ቱ ፍሉድ ኦቨርሎድ። ሃይፐርቴንሽን ወይም ግፊት የምንለው በሽታ ሪሌትድ ዊዝ ፍሉድ ኦቨርሎድ፣ ሰውነታችን ውስጥ ከመጠን በላይ የሆነ ፈሳሽ ተጠራቅሞ ሰዎች ሃይፐርቴንሲቭ ዴቨሎፕ ካደረጉ ፍሮሲማይድ ኢዝ ዘ ቤስት ድራግ። አራተኛ ሲኤችኤፍን ያክምልናል። ሲኤችኤፍ ማለት ኮንጀስቲቭ ሀርት ፌለር። ኮንጀስቲቭ ሀርት ፌለር ሰከንዳሪ ቱ ፍሉድ ኦቨርሎድ። አንደኛው ካራክተሪስቲክስ ኦፍ ሲኤችኤፍ ኮንጀስቲቭ ሀርት ፌለር የምንለው በሰውነታችን ውስጥ ፍሉድ መጠራቀምን ያሳየናል። ስለዚህ ይህንን ፍሉድ በሽንት መልክ ስለሚያስወግድልን ፍሮሲማይድ ሲኤችኤፍ ላለባቸው ፔሽንቶች ይታዘዛል ማለት ነው። አድቨርስ ኢፌክቱ ምንድን ነው? አንድ ፔሽንት ላሴክስን ከወሰደ በኋላ ለምሳሌ 80 ሚሊግራም 100 ሚሊግራም ማክሲመም እስከ 200 ሚሊግራም ድረስ ሊሰጥ ይችላል በቀን ውስጥ። በተለይ ደግሞ ሲኤችኤፍ ላለባቸው ክሮኒክ ሲኤችኤፍ ላለባቸው ፔሽንቶች 80 ሚሊግራም ሊሆን ይችላል፣ 100 ሚሊግራም በቀን 3 ጊዜ ሊወስድ ይችላል። ያ ማለት በ24 ሰዓት ውስጥ እስከ 240 ሚሊግራም ድረስ ሊወስድ ይችላል። አንድ ፔሸንት ከመጠን በላይ ላሴክሶችን የሚወስድ ከሆነ ወይንም ላሴክስን ለረጅም ጊዜ የሚወስድ ከሆነ ወይንም ፍሮሲማይድን ለረጅም ጊዜ የሚወስድ ከሆነ ምን አይነት የጎንዮሽ ጉዳቶችን ልናይ እንችላለን? አንደኛው ዲስተርባንስ ኦፍ ኦል ፍሉድ ኤንድ ኤሌክትሮላይት። ኤሌክትሮላይት ዲስተርባንስ ያመጣል። በጣም በከፍተኛ ሁኔታ ኤሌክትሮላይት ዲስተርባንስ ያመጣል። በሰውነታችን ውስጥ የምናገኛቸው ኢንትራሴሉላር ኤክስትራሴሉላር ኤሌክትሮላይቶች ለምሳሌ ሶዲየም፣ ፖታሽየም፣ ካልሽየም፣ ማግኒዥየም የምንላቸውን ኢሴንሻል የምንላቸውን ኤሌክትሮላይቶች ዲስተርብ ሊያደርግብን ይችላል። ሁለተኛው ሜጀር ሳይድ ኢፌክቱ ምንድን ነው? ሜጀር ሳይድ ኢፌክቱ ሜታቦሊክ ዲስተርባንስ ያመጣል። እነዚህ ሜታቦሊክ ዲስተርባንስ አንደኛ ሃይፐር ዩሪሲሚያ፣ ሁለተኛ ሃይፐር ግላይሴሚያ፣ ሶስተኛ ሃይፐር ሊፒዲሚያ።
ስለዚህ ሃይፐር ዩሪሲሚያ ሰው በደም ውስጥ ያለው ዩሪክ አሲድ መጠንን ይጨምራል። ስለዚህ ጎት አርትራይተስ ስላለባቸው ፔሽንቶች በጣም በጥንቃቄ ማየት። ሃይፐር ግላይሴሚያ ይመጣል በሰውነታችን ውስጥ ያለውን የግሉኮስ መጠን ስለሚጨምር ዲያቤቲክ ፔሽንቶች ስላሉ ጥንቃቄ ማድረግ። ሃይፐር ሊፒዲሚያ አቴሮስክሌሮሲስ ወይም ፋት አኮሙሌሽን ላለባቸው ፔሽንቶች የፋት መጠንን ሊጨምር ስለሚችል እነዚህ ፔሽንቶች ላይ ጥንቃቄ ማድረግ ያስፈልጋል። ሶ ዋት አር ዘ ነርሲንግ ሪስፖንሲቢሊቲ? አንድ ፔሽንት ሃይ ዶዝ ኦፍ ፍሮሲማይድ ወይም ላሶክስን የሚወስድ ከሆነ ነርሶች ምን ማድረግ አለባቸው? አንደኛ ቼክ ሰረም ኤሌክትሮላይት ቢፎር ጊቪንግ ላሴክስ ኦር ፍሮሲማይድ። ፍሮሲማይድን ከመስጣቸው በፊት ሰረም ኤሌክትሮላይቶችን ቼክ ማድረግ ያስፈልጋል። ሶ ላሴክሱን እየሰጠን ደግሞ ለረጅም ጊዜ የሚቆይ ከሆነ በየ2 ቀኑ ሊሆን ይችላል፣ በየ3 ቀኑ፣ በየቀኑ በደም ውስጥ ያለውን ኤሌክትሮላይት ቼክ ማድረግ ያስፈልጋል። ሶ እነዚህ ኦል ኦቨር አባውት ፍሮሲማይድ ኦር ላሴክስ። ሶ እንደዚህ አይነት ኢመርጀንሲ የሆኑ የጤና ሌክቸሮች፣ የነርሲንግ የህክምና ሌክቸሮች እንዲደርሳችሁ ኤምኤስሲ ሽመልስ የሚለውን የዩቲዩብ ቻናል እና ኤምኤስሲ ሽመልስ የሚለውን የቲክቶክ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ እንድትሆኑ እጠይቃቸዋል።